እሺ እንደምን አላችሁ እንደምን ሰነበታችሁ ውድ የዩቲዩብ ቻናሌ ቤተሰቦች፣ እንኳን ቻናሉ ተመልሶ መጥቶ አዲስ ከሆናችሁ ብቻ ሰብስክራይብ አድርጉ። የነበራችሁ ካላችሁ ላይክ አድርገን ጀምሯለን። ይሄን ቪዲዮ ስለተገናኘን በጣም ነው ደስ ያለኝ። ደግሞ አንድ ደስ የሚል ነገር አለ። ቀጣይ የሚለውን ቪዲዮዎች ውስጥ ቀን በቀን አለ ፖስት የማደርገው። ቀን በቀን ፖስት ስለማድረግ ላይክ አንድ የሚገርም ፕሮግራም ይዤላችሁ መጥቻለሁ። ጣፋጭ አንደበት በሚል ፕሮግራም የሚቀርብ ያበደ ፕሮግራም ነው የሚኖረውና እሱን ደግሞ ትከታተላላችሁ ማለት ነው። እሱን የምንሰራው ጩጬው ብራዘር ጋር ነው፣ ከትንሹ ወንድሜ ጋር ነው እና በቃ ቭሎግ ነገር ነው የሚኖረው። የሚያስቁ ሞመንቶችን ምናምን ነገር እናሳያችኋለን። ምናምን ነገር ፈታ ዘና እንደምትሉበት ምን ጥርጥር የለኝም። ቀጥታ ወደ ዛሬው ፕሮግራም እገባለሁ። ወደ ዛሬው ፕሮግራም ስገባ ደግሞ ምን እንደምነግራችሁ ታውቃላችሁ? ገምቱ እንጂ። እኛ ሀገር ምንድነው ችግሩ መሰላችሁ? ብዙዎቻችን አንድ ነገር ልንጀምር ፈልገን እንተዋለን። አይደለም? አሁን ለምሳሌ በእኛ ሀገር ፍቅር፣ አንድነት፣ ሰላም የሰው ስም ሆኖ ቀሩ። እኛ ሀገር የሰው ስም ፍቅር፣ ጤና ራሱ የለም። ፍቅር፣ ሰላም፣ አንድነት፣ ጽናት በቃ የሰው ስም ሆኖ ቀሩ። ለምንድን ነው ሁሉም ሰው የራሴ የሚለው? ማለት አንድ ነገር ስለመስራት ሁሉም ሰው የኔ የሚል ነገር አለ። ከርሰው ጣት ብሉኝና አንድ ነገር መናገር የምፈልገው ነገር ምንድነው? ይሄ እነዚህ በሆነ ጥናት ተደርጎ ነበረ፣ መጽሐፍ ላይ ነበርኩት እና ያ ጥናት ላይ ምን ይላል መሰላችሁ? ላይክ በእንደዚህ ብዙ ጊዜ እኔ የምንለው ነገር አለ። ብዙዎች ስልክ ስናወራ እኔ እንደዚህ የምንለው ማለት ነው። እና እኔ ምንድን ነው ለማለት እኔ የራስ ወዳድነት ስሜት ነው ወይ ያስብላል ይሄ ጥያቄ። እና ይሄ ነው። እና ደግሞ ፍቅር፣ ሰላም፣ ጤና፣ አንድነት፣ ጽናት የሱስ መሆኑ ቀሩ። በቃ ምንም እኮ ይሄ እኮ አንዳንድ ሰዎች የኢትዮጵያ ሕዝብ ለራሳችሁ ለስራችሁ እንዲባች ተሻሽሎ ነው የሚኖረው ምናምን አፈር ሰው ተዋዶ ነው የሚኖረው። የምን ተሻሽሎና ተዋዶ ይለያል በጣም። ተሻሽሎ ማለት አንዱ ጥፋት አንዱ ችሎ ማለት ነው። በጸብ ላይም ቢሆን አንዱ ችሎት ማለት ነው። ስለዚህ እኛ ደግሞ እንደዚህ አይደለም። አንዱ ቢሳሳት አንዱ እያረመ ተዋደን ነው እንጂ ተሻሽሎ ላርማችሁ እና ምንድነው ልምላችሁ የፈለኩት ማለት ነው። ሁሌም የሆነ ነገር ለመስራት ፈልገን የሚለን ተው ምናምን የሚል ሰው አይጠፋም። እና እንደዚህ ሰላም፣ ፍቅር፣ አንድነት፣ ጽናትን ከስም ባለፈ ለጥሩ ነገር ብንጠቀማቸው ማለት የእውነት ሰላምን የምንሻ ከሆነ ሰላም እንዲሰፍን ማድረግ፣ የእውነት ፍቅር እንዲሰፍን ከፈለግን የእውነት ፍቅር ማስፈን፣ እውነት ስራን ለመስራት ከፈለግን እውነት ስራ መስራት፣ ጽናት እንዲኖረን ከፈለግን ጽናታችንን ማጠንከር፣ እውነት የምንፈልጋቸው ነገሮች በሙሉ በእኛ አካባቢ ያሉ ሰዎች በእኛ ክለብ ሰዎች ያ ነገር እንዲረዱ ማድረግና ጥሩ ደረጃ ላይ መድረስ ነው እንጂ ላይክ ሁሌም ማለቃቀስ፣ ሁሌም መተቸት። አንድ ዶክተር አብይ ምንድን ነው ያሉት? እንደውም ሁሉም በሄድኩበት አካባቢ አሉ ሁሉም እኔ ተጨቆንኩ ነው የሚለው። ሁሉም የተሰራሁትን ጥሩ ነገሮች አይደለም። ገብቷችኋል አይደል? ሁሉም እኔ ተጨቆኛለሁ፣ እኔ ተበድያለሁ፣ እኔ ችግር ደርሶብኛል ነው የሚለው። የተሰራውን ስራ አያችሁ አይደለም? እንዴት ችግር እንዴት ገዝፎ እንደሚታይ ከጥሩ ነገር። እኛ ሀገር ብቻ ነው ችግር ገዝፎ የሚታይ። የሆነ ጥሩ ስራ በጣም ብዙ የሰሩ ሰዎች አሉ ማለት ነው። ዶክተር አብይ ጥሩ ስራ ሰርቷል። ግን በየአካባቢው ሲሄድ አለ ሲጠይቁ ያሉና እኔ ተጎድቻለሁ፣ እኔ ተበድያለሁ የሚለው አሉ። ሰው አልተበደሉም አላልኩም፣ ግን የተሰራውን ጥሩ ስራ ደግሞ ከእነዚህ ነገሮች ለይተን ብናይ ለማለት ነው። ከዚህ ጋር ያዘጋጀሁላችሁ ፕሮግራም ይሄንን ምስል ጣፋጭ አንደበት ይቀጥላል በቀጣይ ቪዲዮ ማለት ነው። በቀጣይ ቪዲዮ ጣፋጭ አንደበት እንጂ ነው ከች የምለው። ሪአክሽን በጣም አሁን
ሪያክሽን የሚሰራ ብዬ አሁን ልጀምሮ ነው። ሪያክሽን ብድ ያሉ ሚሞችን ከተለያዩ ቦታ ያገኘኋቸው ሚሞች እነሱ ላይ ሪያክት ብናደርግ ይሆናል። ያበደ ፕሮግራም የሚኖረው የአብኮሽን ዩቲዩብ ቻናል። ለቻናል አዲስ ናችሁ ሰዎች አሁን እየተነደድኩ ሰብስክራይብ አድርጉና የኛን ቻናል መቀላቀል ትችላላችሁ። ክሬቲቭ የሆኑ ነገሮችን አዳዲስ አይዲያዎችን ብሎጎችን የምትከታተሉበት የቴክኖሎጂ መረጃዎችን ጠቅላላ እውቀት የምትከታተሉበት ቻናል ስለሆነ በቃ ዘናም ፈታም እየተማራችሁም እንትን እያላችሁ የምትከታተሉበት ቻናል ስለሆነ ይመቻችሁ። በቀጣይ ቪዲዮ አገኛችኋለሁ። በቀጣይ ቪዲዮ ምን ይሰራ የኮሜንት ሳጥን እናንተ የፈለጋችሁን ሀሳብ አስተያየት መስጠት ትችላላችሁ። ይመቻችሁ። ፒስ